ከሌሊቱ 8 ሰዓት ከ20 ላይ ነው እና ምንድነው መሰላችሁ የእንትኑ ሀሳብ ምን መሰላችሁ የመድረክ ስራ አለኝና እና እናንተ ደግሞ ከስራው በፊት የነበሩት እንዴት ነው የመድረክ ስራ አለኝ ሰው ከመድረክ ስራው በፊት ያሉትን ስኬች ሳረግ ስሰፋ ምናምን ያሉትን ላሳያችሁ ብዬ ነው እና ሰብስክራይብ ያደርጋችሁ ተከታተሉኝ። በጣም ወዳችሁ የመጀመሪያ የመድረክ ስራዬ ነው የምሰራው ነው ፊቴም ነው ተበላሽቷል በች ኤኒዌይስ ስኬች ለማድረግ እየሞከርኩኝ ነው አሁን ያለሁት ነው እኔ ለሊት መስራትም ደስ የሚለኝ አይምሮዬ ሰብስቤ የሚሰራው ሁሉም እንደተኛ ጭንቅላቴ ስለማሳምነው በቃ እንደዛ ነው የማደርገው እና ሌሎቹን ማሳያችኋለሁ። ሰብስክራይብ ቀን ነው መርካቶ መንገባበት ቀን ነው። መርካቶ ገብተን ያው እንትን ልብሶች ምናምን ዲዛይን ጨርሰናል። እሱ ምንሰራበትን እቃዎች የምንገዛበት ቀን ነው። ወደ መርካቶ ከቤታችን ወጥተን እዛ ሊያን ከሊያ ጋር ነው የምንሄደው መርካቶ። ምናልባት ይኸውም ሊመጣ ይችላል። አሁን ታክሲያችን ይዘልን መቼም ያው መርካቶ ስንሄድ ውሃ ከቦርሳችን አይጠፋም። ዛም የጀርባ ባግ መያዛችንም አይቀርም። የእጅ ቦርሳ ምናምን መያዝ አይታሰብም። ማለት መርካቶ ውስጥ አሁን ስቃይ ነው አይደለም እንትን ብለው ይቅርና ድሮ ናቸው። ኢማጂን ይሄ ደግሞ ኬት ያመጣሁት ኮንፊደንስ እንደሆነ አላውቅም። በቃ መንገድ ላይ እየቀረስኩ ነው የሚሄደው። በፊት እኮ ፈራለሁ እንትን አላረግም ነበር። ሰው ላለማስገባት እንሞክራለን። ያው ብለር ነው ደግነቱ ከኋላ እንትን ምንም ከባጠረው እግዚአብሔርን በቪዲዮ ውስጥ ነው እሺ ማስጠላው። እንደዚህ ባካል ኖርማል ነው። በቪዲዮ ውስጥ ነው እንግዳ ምናምን ሲያለው አይ እንደዚህ ኖርማል እና ያኛውን ካሜራ እግዚአብሔር ከረዳን የዩቲዩባችን ትንሽ ያለቻል እሷን ካሜራ ገዛለሁ ብዬ ተስፋ አደርጋለሁ። ያ እና ሞርሱ ሲሆን አሪፍ ይሆናል። ሰላም አለይኩም በላ አሰላም አለይኩም ሀሰን እንዴት ናችሁ? ዩቲዩብ ትገቢያለሽ? ዩቲዩብ ታው አዎ ላስገባክ ላፈምስ እና ኤኒዌይስ ሰብስክራይብ አድርጉ እና እኔ ያሰብኩት ኡፍ ጫማ የተፈታ ማንም ያስፈልኛል። ያሰብኩት እንዴት ነው መሰላችሁ? ከታጥሏለሁ ብቻ ሁሉንም ቀኖች አንድ ላይ ከታጥሏለሁ ብዬ ነው ያሰብኩት። ወይኔ ጫማ የተፈታ ማንም ያስፈልኝ
ብለን እንዲህ እንክተታት እንዲህ ዝም ብለን እናስገባዋለን። ያው ቆሜ ጫማ የማስረበት ሰዓት የለኝም። ታክሲ ውስጥ ስገባ ምናልባት እርግጠኛ ነኝ ስመለስ በራይድ ነው የምመለሰው። ምክንያቱም እንዴት ነህ እንደ አብድ ብቻዬን ሳወራ እና በደላችሁ ፈልጌ መሰላችሁ በላይ ነው የምመለሰው። ብዙ እቃ ነው የምገዛው፣ በጣም ብዙ እቃ እና ፈጣሪ ራሱ ይርዳኝ። በጣም ብዙ እቃ ነው የምገዛው። ቶሎ ባገኘው እንዴት ደስ እንደሚለኝ የምፈልጋቸውን ሄጄ ስድ አድርጌ መውጣበት ቢሆን ደስ ይለኝ ነበረ፣ ግን የሚሆን አይመስለኝም። ኤኒዌይስ እንቀጥላለን። በቃ አሁን ሊያጋ ልሄድ ነው። ታክሲ ውስጥ መቅረጽ አልችልም። በታክሲ ነው የምሄደው ሲሄድ እግዚአብሔር ከረዳኝ ታክሲ ካገኘው መገናኛ በታክሲ ሰኞ ስለሆነ አይገኝም ለነገር ግን በታክሲ ነው የምሄደው። ደረስን። እንደዚህ መስለን ሄድ ነው። ስንመለስ ደግሞ ምን እንደምንመስል ሰላም ነው ምን እንደምንመስል እስቲ ሰብስክራይብ አድርጉላችሁ። ሰብስክራይብ ያደርጋል። ጌታዬ ሆይ ታክሲ የለም። እሷ ጋር ደረስኩ ግን ታክሲ የለም። እንደምናደርግ አላውቅም። ቅድም እኮ 2 ነው ምናምን ነበር። መገናኛ ያለስ ወደ ከንፈሬን ነው ደረቃ መድረኩ የሆነ ሌላ ከለር ነው። ሁለታ ያዛቃል ነው ይወት አገኘሁ። እግዚአብሔር እኔ እንዴት ነው እምባዬ ላመጣል። ባዶ ነው የምጠጣው። በሌላ ጊዜ ወይ ይሄ የመጣሁት እውነት እኮ ነው። በጣም ያሳዝን ታሪክ ነው። አጥባ መጣች እንትብር ተሞላ እግዚአብሔር ምን አደረግሽ? ነቀለቀክ ምን አደረግሽ? እዛ እግዚአብሔር እንዴት ነው ያደረሰው? እንትኑ ላይ መታጠቢያ እንትኑ እንደዚህ ከፍ አይዞሽ አሁን እስኪደርቅ ይደርቃል። ከናን ቶሎ ስንሄድበት ይሄ ፀሐይ ሲጀመር አይደለም እሱ እኛንም ያደርቀናል። እሺ ስሚ ይሄ ሁሉ ጥበብና እንትናን አስሳ በጣም ግን ጅንግልና ያለው ትልቅ ሆነ ታክብሯል። እና ሰብስክራይብ እያደረጋችሁ ፍቅራችሁን መለሱልኝ። እንጠቃቀም ጉዳችንን ይሁት እስቲ እኔ 30 ሺህ ከሞላሽ 50 ሺህ ብር ይሄን ቪዲዮ ቪው አይደለም ለቪው ይሁን ቪው ራሱ ይሁን ቪው 30 ሺህ ከሆነ 50 ሺህ ብር ይሰጣል። የምር ቃል ነው ያው ደግሞ ትራንስፈር ሳደርግላት በቪዲዮ ነው ማሳያት ፊት ለፊታችሁ 30 ሺህ ብር ሰጣለሁ። ለለለ ይው አልታን ይየለም 50 ሺህ ብር ሰጣለሁ። 30 ሺህ ብር ቪው አስገባ። ከዛ እኔ ደግሞ እንትኑ 10 ሺህ ብሩን ለቪው እንትኖቼ ሰጣቸው። ኮሜንት ላደረጋ ሰው ሰጣለሁ። ጥሩ ኮሜንት አድርጉ።
6 ሰዓት ሊሆን ነው። ጠዋት ይመጣል። ብቻ ቢያንስ 2 ሰዓት ምናምን ተቀምጠናል። 2 ሰዓት እንትን እያሉ ግን አቀለልን ስራችንን። ውስጥ ስንገባ አንንከራተትም። መርካቶ ውስጥ ብዙ ስራ አዘገጃጀ ምናምን አሁን ኦርጋናይዝድ ፐርሰን ሁሌ ስንጨባበጥ ነው። ከዛ ምንድነው እኔ በቃ እንደማንረሳ ተስፋ አድርጋለሁ። ቪዲዮ ቶሎ እንቀርጻለን። ለመቅረጽ እንሞክራለን። መርካቶ ወረቀት ነው በቪዲዮ ደብተሬ ረስቼ መከረኛው መርካቶ አወቁን በተለይ ሸማተራ በፊት ነው ሚኒቴሪ ተራ ነበር የሚያውቁን። አሁን ባህላዊ ልብስ ምናምን በብዛት እየሰራለት ሸማተራ አወቁን። ምንም አማራጭ የለም ከመታወቅ ውጭ ምንም አማራጭ የለም። ጥሩ ነው እንደውም ሲያውቁን ያውቁን እንዴ ይቀንሱልናል ይቀንሱልናል። አዲስ ነበር የትኛው ነው እግዚአብሔርን በዚህ ጋር ቅድም ስንት ሰዓት ነበር? 6 ሰዓት ሊሆን ነበር። አሁን ስንት ሰዓት ነው? ኧረ እባክሽ 6 ሰዓት ሊሆን ነበር። ቅድም ከ47 ነበር እንዴ እዛ ውስጥ እያለ 11 ከአንተ 47 አሁን 20 ሆነ። ብዙ አልፈጀንም አይደል? የ30 ደቂቃ መንገድ ምናምን ልል ነበር ነው እኮ 20 ደቂቃ ለምን ከ40 ነበር ካልን በግሬድ ከ47 ነበር እኮ በግሬድ ነው 25 ደቂቃ 25 ደቂቃ ታክሲ ውስጥ ከዛ በ25 ደቂቃ ውስጥ የቅድሙ ቡና እየጠፋ ነው። በጣም እግዚአብሔር እኔ ማዛጋቴ ራሱ ሳስብ ይደብር እኮ ማታ ባልተየው ነበር ጥሩ አይደለም ግን ማለት ነው። እንደዚህ 10 ቤት ውስጥ ሆናችሁ የእንቅልፍ ሰዓታችን ከ7 ሰዓት ከ6 ሰዓት በታች መሆን አለበት። ጤነኛ እንቅልፍ አያስፈልግም። እሺ እንዲህ እንቅልፋችሁ ሲያስቸግራችሁ ቡና ጠጡ። እግዚአብሔርን ቡና ጠጡ እንጂ እንዳትተኙ። ተኙ። ኧረ ተኝታችሁ ኧረ በእናትሽ አሁን ከተኙ እኮ ወደፊት ላይ አይተኙም ሰው እንደሃ ይሆናል። አይሆንም ይሆናል። እልሽ ስንት አመታችሁ አሁን? 15 16 ምናምን ያሉት ልጆች ለምን ከሃይ ስኩል ከወጣችሁ በኋላ ነው እንጂ ከሃይ ስኩል ከወጣችሁ በኋላ እንዳትተኙ። ሃይ ስኩል እያላችሁ ግን አጣጥሙ። ምክንያቱም ሃይ ስኩል በቃ ፎከስ የምታደርጉት ሃይ ስኩል ራሱ ማጥናት አለባቸው። እናቴ ትምህርት ማጥናት ሃይ ስኩል ላይ ተኙ። ማታ ማታ እግዚአብሔርን ቢያንስ የማለፍ ፍቅር ካላችሁ አይተኙም። እስከ 4 ሰዓት ብቻ ተቀመጡ። ማታ እስከ 4 ሰዓት ሌላውን እኔ እኮ ድሮ እተኛ ነበር። እኮ እተኛለሁ ለነገሩ እተኛለሁ 3 ሰዓት 2 ሰዓት ላይ እንቅልፍ መጣ። አሁን እኮ 9 ሰዓት ይናፍቃችኋል። አሁን እንዲህ ነገር እግዚአብሔርን አስገባላችኋለሁ ቪዲዮ የሆነ ፓርት ላይ 12 ሰዓት ምናምን ይነጋል እንደዚህ ራሳችሁን አፕዴት አድርጉበት። ቲክቶክ ስክሮል ያደረጋችሁ ግን ነፃ ፊልም ይሻላል ነው ተደበላችሁ ፊልም ማየት ይሻላል። አማርኛ እንዳታውቁ እንዴ ቋንቋ መልመድ የምትፈልጉትን ቋንቋ አይነት እንግሊዝኛ ፐርፌክት ደግሞ ወይ ፈረንሳይ ብቻ እንዲ ሞቲቬሽን እንትን አደረግ ነው በሉ በቃ እየጠፋችን መጥቶ እንጂ ግን እየጠፋ ነው ሳወራ ፊት ተበላሽ። የኔ ፊት በህይወቴ እንደሆነ እኔ ግን አሁን አስተካክለዋለሁ። ውሃ በደንብ ጠጣለሁ። ጠፋኩ እኔ አይታወቅም። እንደውም በዚህ ትጋንን አላ በእንዲህ በአካልና በእንትን አይታወቅም። አሁን ቴሌ ብለው ቴሌብር ማስቲካ ያስፈልገናል። ባይዘው ማስቲካ ግን ኢነርጂ እንደሚያመጣ
ልታሳብደኝ ነው። ስልኳን ሳይለንት ላይ ታደርጋለች። ሙሉ አገኛለሁ በቃ እኔ እና ሊያ የምናወራበት ሌላ ስልክ ያለን ይመስላችኋል? ቤተሰቦቻችን ባይዘ ጠፋብኝ ማክሽ ይባላል። ሰው ሁሉ እያየን ነው። ኧረ ግን አይደለም፣ ሌላ ጨርቅ እኮ ነው ያለው። ቲሎቹን እኮ ያው ምልሽ ይሄን በፒንኩ ነው እኮ ራሱ እኮ ነው ዲቦ አይኔ እኮ ያያል ነው ማስቲካ ቢስ ቀረፋ ስጠኝ ማስቲካ አንዱ ስንት ቤት ስንት ነው? ድገሚያት። ስንት ነው አንዱ? 15 ብር። እሱ ግን አንጀሊካ ነው ሊቦ አንጀሊካ ነው። ይሄ ሻይንም የሚያደርገው ምንድን ነበር ጨርቁ? አንጀሊካ ነው። ይሄ ሳተን የሚባለው ይመስላል። ሳተን አይደለም። ሳተን እኮ ይሄ ሳተንማ እኮ ይሄኛው አንጀሊካ ነው። ይሆናል 4 ሜትር ቁረጥ። ጨርቅ እየገዛን ነው። ይሄኛው ጨርቅ ምንድን ነው ታውቂዋለሽ? ስሙ ፎቶ ነው እንጂ ራሱ እኔ እያነሳሽ አይ እኔ ነው የቀበጥሽ አጋሪ በዝምን ተቀበል እሺ ድምጼን አስገብቼ ከርከረዛ በቃ አውሪ እንደ ባይራል ይወጣል። እንደው ድምጻ ስለገባን አታስገቡ። ዘና በሉ ችግር የለም። ኦኬ ነው እንደፈለከ ማርያም ዘና በሉ። እሺ አውሪ የምትፈልጊ ማሪ አረፊ አብደልኩ ወገማ በዳችን ሊለይልን ነው። እሺ በቃ ይቆረጥልኝ። እኔ እንዲለፋለው ሰብስክራይብ ያደርጋችሁ። ኧረ 50 ሺህ አስገቧት ትልጅ 50 ሺህ መግባት አለብን ወገን። ዝማኖቹ ዝማትፈልጉ በዚህኛው ቪዲዮ ተስማምተናል ታውቃላችሁ። 50 ሺህ ብር ነው ያላት። 50 ሺህ ብር አለኝ በዚህኛው ቪዲዮ። ስለዚህ ሰብስክራይብ አድርጉ። ለማንኛውም እና ደግሞ ሰብስክራይብ አድርጉ እና ደግሞ ሰብስክራይብ አድርጉ። ሰብስክራይብ ካሜራማንሽን አመስግኝ። አጋቢ ምናት እና ጨርቃን ቆርጥ ብለው እያሳበዱ ነው። ያ አመስግኝ ካሜራማንሽን ይጎር እያረክሽ ነው። ለምን አይገባሽ? አሁን እኛ ብራብሮም መውደድ አንችልም፣ ፐርፕልም መውደድ አንችልም። እድሜ ለቲክቶከሮች። ለምን ብራብሮ ስንል ጃኒፋን እንባላለን፣ ፐርፕል ስንል ዋኖፊን እንባላለን። ምን እንዳሰብነው ምንም ዕቃ አላገኘንም። ውድ ናቸው። አበዳችን ዘንድ ነው ለኛ አማራጭ ሩቦናል ደግሞ ሳንበላስ እንሂድ። ሴትዮዋ መጣ እኮ ይታየኛል። ጎመን ጥብስ ምናምን የለም። ፓስታ፣ አትክልትና ሽሮ ተጋቢ
ፓስታ በአትክልትና ሽሮ ተጋቢ ነው ማለት ነው። ቶሎ የሚደርስ ነው። ተጋቢ ቶሎ ይደርሳል። እንቸኩላለን። አደራ አጥንልን። እሺ ሰው እየመጣ ነው። ይጠጣሳል። እንትን እንጠጣ ኖቪዳ አይ ኖቪዳ አምቦሃና ኮካ የትልቅ ሰው ነው። ፓስታና እንትን ሽሮ ነው የሚባለው። ብታዘው መጠጥ ሰቦል ረቂ አለ እዚህ ጋር ቁርጡን እያየሽ ሽሮ ነው እያጣቀሽ ተባለን ጥብስ የጾመች ታሳብለናለች። ቄስ ነሽ እንደ አላታዳ እንኳን በዚህ ብሎ ሳልጾምበት ራሱ ጾሜበት ሁላ ወይኔ እኔ እየደቀበኝ ነው፣ እየራበኝ ነው በጣም። ሰብስክራይብ አድርጉ በያቸው እባክሽ። አንተ ሰብስክራይብ አድርጉ። 50 ሺህ ብሩን እንዳበለ ቫይራል እንዳታወጡ እስከ መጨረሻው እንዳታዩ፣ ላይክ እንዳታረጉት። ስንበላ ሙሉ አበላላችን የምን ቀጥቷል። ምግቦቹ ስንት ሰዓት ሙሉ አስጠብቀኝ እንደመጣች ብታውቁ። ቪዲዮ መቅረጽ ሸሚዟት ማለት ነው። በቤቴን ሸሚዟት ቪዲዮ ሳቀርጽ እኔ ብቻዬን ገብቼ እገበላለሁ። ዝም በል ትሰክሰናለች። ብቻ ምግባችን እሺ፣ በጣም ነው የሚያምረው። በጣም የሚያምር ምግብ ብዙ ቃል ገዛን አሳያችኋለሁ። በእንትን አድርጊ ቤት ገብቼ አሳያችኋለሁ። አሁን ድራይዳችን ይዛ ወደ ቤታችን ነገር ጠቆርን። በእንት እኔ አላውቅም። ካሜራ ነው ሲምር እንዲጠቆረን ብቻ አረ ካሜራ ላይት እና ምን ገላችሁ ደክሞናል። ታው ሳይሆን ደይ ምናምን ይቀጥል ደይ በደይ ነው የምትሰራው። ይሄ ደይ ስሪ ነው። ደይ ስሪያችን ይመስላል። ከዛ ማታው ደግሞ ከሷ ጋር ከዛ ግን አሁን የሚለያየው ባይ ባይ። ስራዎቹ ላይ ታዩዋታላችሁ። ምክንያቱም ትሰራለች መታ ምን ትመጣለች እና ባይ ባይ። ተጉላልተናል። ይኸው ሰው አንመስልም። አሁን ኦልሬዲ ጨርሰናል። ብዙ ቃል ገዛን አሳያችኋለሁ። በእንትን አድርጊ ቤት ገብቼ አሳያችኋለሁ። አሁን ድራይዳችን ይዛ ወደ ቤታችን ነገር ጠቆርን። በእንት እኔ አላውቅም። ካሜራ ነው ሲምር እንዲጠቆረን ብቻ አረ ካሜራ ላይት እና ምን ገላችሁ ደክሞናል። ታው ሳይሆን ደይ ምናምን ይቀጥል ደይ በደይ ነው የምትሰራው። ይሄ ደይ ስሪ ነው። ደይ ስሪያችን ይመስላል። ከዛ ማታው ደግሞ ከሷ ጋር ከዛ ግን አሁን የሚለያየው ባይ ባይ። ስራዎቹ ላይ ታዩዋታላችሁ። ምክንያቱም ትሰራለች መታ ትመጣለች እና ባይ ባይ። ለዛሬ ነው። አሁን ቤታችን ገብተናል። ናሽቷል። ኦልሬዲ 2 ሰዓት ከምናምን ሆኗል። የገዛናቸውን እቃዎች እንትን እናደርጋለን ማለት ነው። This is day 4. ዛሬ ፓተርናችን ነው የምንሰራው ማለት ነው። ፓተርናችን ነው መስራት ነው። ፓተርን ነው ማዘጋጀቻለሁ። ሶ የዛሬው የሚሆነው ደግሞ አሁን ነው እንቅልፍ የተነሳው።
የዛሬው የሚሆነው ምንድነው መሰላችሁ? ከቤት አንወጣም። ሰው በቃ ከዚህ በኋላ ከቤት አንወጣም። ቤት ውስጥ ስንሰራ ምናምን ነገር ነው ማሳያችሁ። እዚህ ጋር ፊቴን እንዲህ ያደርገዋል። ኤኒዌይስ እንቀመጥ በቃ አብረን እንስራላችኋለሁ። ያ ቪዲዮ ባቋርጥባችሁ ብሎግ በሰራበት ቪዲዮ ላይ ነው እንትን ፎቶአቸው ምናምን ያለው እና ፒሲ ደግሞ እንደምንጠቀምበት ነው። ስለዚህ ያቋረጥኩኝ በመሀል ገባላችኋለሁ ማለት ነው። እንግዲህ እየሰራው የነበር ፓተርን ነው ስልኬ ላይ ስለነበር የምሰራበት ብዙ አልቀረጽኩላችሁም፣ ግን እና እዚህ ጀርባ ላይ ያለው እንዳለ ሰርቼ ያስቀመጥኳቸው ናቸው። አሁንም ይቀረኛል። ራሴን ያመመኝ ነው። ይሄ እንዲህ ብዬ ስለሆነ የምሰራው ማለት ነው። ይሄ የለም በጣም ንጀከመኝ እግዚአብሔር በጣም የደከመኝ ነው። ግን ያው እየሰራው ነው ልላችሁ ፈልጌ ነው። በቃ አሁን እንዳረሳችሁ ብዬ እኮ ነው። መልካም ወጣት እያየሁ ነው የምሰራው። አሁን የስንፍና የጥግ ውሃ እዚህ ላይ አስቀምጫለሁ። ወሰድኩት። ውይ በጣም እግዚአብሔርን ራሴን ያመመኝ ነው በኢየሱስ። በእኔ ጉድ ፈላ ረበል ወበስሉን እንዲህ ቦን ይሻላል እኮ እንደውማ ከቦኔቱ ፓተርኖቼን ሰርች ጨረስኩኝ። ያው 4-5 ፓተርን ሰርች ጨርሻለሁ። ያው ሁሉም ቪዲዮ ላይ ያዛጋው ነው። ሰዓት ከ35 ሆነ። እኛ አለን፣ እነሱ ተኝተዋል። እኛ ግን አለን አለ። እንግዲህ ግማሽ ሰርተናል። ወይኔ አምጡላሰክ ይሄ በጣም ነው የሚያምረው። ሉክ በእጃችን ነው የምንሰራው። ጥበበኞች ነን እኛ እንችላለን። ነይ ቤቢ ነይ እንችላለን። ሲጀመር እኛ እንችላለን የምንላችሁ በምክንያት ነው። እና ይሄ ደግሞ ሌላኛው እና ባይደወይ ገና ከዚህ አሁን ይነጋላ። ሲነጋ ደግሞ ጨርሰን ይሄንን ምን ጨርሰን ደግሞ ሳንተኛ መርካቶ ይቀረቃል። ለሱልን ከሰደሙ መርካቶ ይደል በጣም ነው የቤተሰብ እና አቀጠበለኝ የተጠቀምኩ ነው ልላችሁ ፈልጌ ነው። መቀባጥረው እንዳለ ሰሙኛላችሁ። ምክንያቱም እያነጋው ስንተኛ ቀኔ ነው ዛሬ ሳነጋ እንጃ ቪዲዮ ሰርተሻል። ትናንትና ብቻ ነው በቃ እንትን ያልኩት። ትናንትና በጣም ሳመኝ ተኛው ነው። ሌላውን ቀን ግን ሁሉንም ቀን እያናጋው ነበር እየሰራው ነበር። ምክንያቱም የማያልቅ ነገር ሆኖ ሳይሆን ፐርፌክት መሆን ስለነበረበት ያው ጊዜያችንን ሰጥተን ጉልበታችንን ሰጥተን እንግዲህ የምንሰራው እኔ በሳምፓውን ባላ እንደዛ እናስገባላችኋለን። ይመቻችሁ። ዋትስአፕ ጋይስ ይሄ ዴይ ስንት እንደሆነ እረሳሁት እና አስገባላችኋለሁ። ያው ኤዲት ሲደረግ አስገባላችኋለሁ ዴይ ስንት እንደሆነ። ኤኒዌይስ ትናንትና ማታ ሲሰራ ነበር እና ያደርኩት 1 ሰዓት ምናምን ጧት 1 ሰዓት ምናምን ነበር ወደ እንቅልፍ የተኛሁት። ምን መሰላችሁ አሁን ትንሽ ነገር ሰርቻለሁ። በመሀል ያታማ ነበር ቪዲዮ አስገባላችኋለሁ ብዬ ቪዲዮ አስገባላችኋለሁ። እዚህ ጋር ትንሽ ቪዲዮ አስገባላችኋለሁ። ከሞስተር ምናምን ነበርን እና ለ1-2 ቀን ምንም ስራ አልሰራሁም። ለዛ እሱ ለማካካስ አዳር ነው እየሰራሁ ያለሁት። ምን እናደርጋለን ኮፍያውን ለመስራት እቃ ገዝቼ ነበር፣ ግን ደግሞ የሚሆን ስላልመሰለኝ ካርቶን ሄደን እናመጣለን ማለት ነው ለዛሬ እና ማታ ተሰራቼ የነበረውን ያለቁትን ልብሶች ምናምን ነገር
በመሀል አሳያችኋለሁ። ያሳይ እና አሁን ምን እናደርጋለን መሰላችሁ? አክቹሊ ዝናብ እየዘነበ ነው። አሳያችኋለሁ። ዝናብ እየዘነበ ነው፣ ግን ግዴታ መስራት ስላለብኝ እሄዳለሁ። ያሳይ ምን እንደምመስል ራሱ ማለት ነው። እንዳደርኩት ልበል እንደተቀመጥኩት ልበል ምን እንደምል አላውቅም። ኤኒዌይስ ብቻ ዝናብ እየዘነበ ነው። ይታያችኋል ሲል ምናምን ዝናብ እየዘነበ ነው። ከሀሰን ሄደን ካርቶን እናመጣና ከዛ በኋላ ኮፍያውን ፊክስ ለማድረግ እንሞክራለን። እንዴት ለብቻዬ ነው የምሰራው ነው ጋይሳ እና ብቻ 7 ቀን ይቀር 6 ቀን ነው አክቹሊ የቀረኝ። ዛሬ 20 ነው 27 አይቆጠርም። እና ደግሞ ከዛ በፊት ቀደም ብዬ አሁን ከ3 ቀን በፊት በኋላ መጨረስ አለብኝ ስራውን። ለምን መሰላችሁ? ፕሩቫ አለ። ፕሩቫ ማድረግ አለብኝ ሄጄ ልጆቹ ጋር ልኬት ምናምን ኮፍያውን ሁሉንም ጨርሼ ማሳየት አለብኝ፣ ማስለካት አለብኝ። ዝናቡ እየባሰ ነው በሰበስ እና ሀሰን ጋር እንሩጥና ካርቶን እንቀበል። ቅድም ለስቲክ ነው እንጂ መጥቼ ነበር። ሀሰን ካርቶን አለ፣ ባዶ ካርቶን እንጂ አይ አይደለም፣ እንትን ልሰራበት መርሃባ። አመሰግናለሁ። ዩቲዩብ ላይ ሜንሽን አደርጋለሁ። ከሀሰን ወስጃለሁ እና ይበቃኛል ብዬ ተስፋ አደርጋለሁ። ጠንካራ ነው ብቻ ለማጠንከር ነው አለኝ እኮ የኮፍያ መስሪያውን ገዝቼዋለሁ፣ ግን ሰውዬው ወላሂ ብሎ ነው የሸጠልኝ ሁላ ማለት ነው። ወላሂ በቃ ይሄንን ነው የሚሰሩበት ምናምን ሲለኝ ወላሂ ሲል በቃ አመንኩት። ምን ላድርግ? ወላሂ ብላ አትዋሽ፣ ወላሂ ብላ አትዋሽ ማለት ስለ አዎ ምናምን አለኝ። እኔም ደግሞ እሺ አልኩትና ተቀበልኩት። ኤኒዌይስ ይጠቅመኛል አይጠቅመኝም ሳይሆን ይጠቅመኛል፣ ግን ያው እሱ እንዳለው ራሱ ነው ማለት ሳይሆን ያሳዝናል በእውነቱ ከሆነበት ምንም ማድረግ አንችልም። this is the last day እና እንግዲህ አሁን ጨርሻለሁ ስራዎቼ ምናምን ሰው ጥፍሬ ምናምን ልሰራ እየሄድኩኝ ነው። ብቻ በጣም ነው የሚያስጨንቀው። አሁን ከስንት ቀናት ሀስል በኋላ አሁን በጣም ፈርቻለሁ። ኤኒዌይስ ታያችኋል አይታያችሁም አላውቅም። ኦልሬዲ 1 ሰዓት ምናምን ሆኗል እና ልዩ ጋር እየሄድኩኝ ነው። አሁን ኦልሬዲ ደርሻለሁ። ያሰራል እንጭላ እና እንደዚህ ስልክ ይዞ ማሄድ ምናምን ያሰራል። ግን ምን እንደምመስል ግን እያያችሁ ነው። በጣም በቃ ስግላላ ስለነበረ ጌታው ከዛ ወደዛ ይታየኝ ሰው ሲመጣ ነው የተጋጨው እዛ ፎቅ ላይ። እሺ ደርሻለሁ ፎቅ ላይ። አሁን መቀጠል እችላለሁ። እንትን እኮ ነው አሜን ላይቱን አብርቼ ስለነበረ ወደ አይኔ ሲመጣ አይታየኝም እና ብቻ ታያለው ግን ታያለው ማለት በዛኛው በመስተዋት ነው። ለምን ላይ ካላበራ አለ ስልክ ቆይ አሁን መጥቼ እና አሁን ሶስተኛ ፎቅ ላይ አስረኛ ፎቅ ላይ ናት። እሺ በጣም ታቆራለ ቀልቻለሁ። ፊቴት ተመሽታ ነው እንደ አለው እዛ በመሰል አንድ ስልኬን ከልጬ ነው የቀረስከለት ነው ሰዋታች ምን መቀባት ለዓለም የሆንኩኝ ይመስለኛል። አንዳንዴ 5ኛ ፎቅ ላይ ይሻላል እና ፋይናሊ ደርሼ ደርሻለሁ።
እንዴት ላሳየው ያለው ላይ ተዋጣ ዩት እኔ ኦብሰስ ነኛለሁ። አሁን ብታወራ ምናምን ባለስ ማረኩሽ ነው የምትል እንትን ተቀብታ ምንድን ነው የተቀበለው? ቅድም ስትቀበል ስክራፕ ተቀብታ ነው በጣም ስትንተው በቃ ይሄ አያስቸግረኝም። ለምንድን ነው ለነገ ምናምን አያስቸግረኝም ምንም በቃ ትንሽ 3 ሰዓት ጨርሳለች። 3 ሰዓት እንደው ከስንት እንጨርስ ከ57 ምናምን ነው ይደርስ ከ50 ምናምን ቲፕ ሰጠኝ። ያው አሁን ነገ እቺ ማናት አሁን ፀጉሬም ቢሆን ነገ ታያታለች። እኔንም እንደዛ ጊዜ ካገኘ ጥቂት ይሰራል ካላየ ግን አይሰራም። ቢስሪ በቃ እንደዚህ ስሪ ግሬ ኳሳች አይታይም። you guys እኔ አልሰራ ያሳያል እዩ ትግሯ ንግሯ ይሄን ቪዲዮ ለመቅረጽ ማለት ነው በጣም ነው ያምረው። የኔ ነጭ ዩት ኦ ማይ ጋድ ጩይስቲ ነገ ነው የምትወደልሽ ፈልግ እና እኔ ወደ ቤት ልገባ እና ዝም ብዬ ሳሳያችሁ ጥፍሬን ይሄ ሁሉ እኔ ነኝ እንድታንኳት ተደረኳት ነው። Thank you very much bye. So you guys ድምፄን ዝቅ አድርጌ ነው የማወራችሁ። ሁሉንም ልብሶቼን ሰቃቀልኳቸውና ኦልሬዲ ከሌሊቱ 10 ሰዓት ሆኗል። አልተኛውም። እሺ ተኝቼ እየተነሳሁ እንደምትላችሁ ሰቃቀልኩ፣ ጨራረስኩኝ ምናምን ነገር ሁሉንም ነገር ሻወሬን ወስጄ ፀጉሬን ምናምን ተጣጥቤ ትንሽ ናባረጋለሁ አባርጌ ምናምን ነገር ከዛ በኋላ ጠዋት 1 ሰዓት ልሄድ ነው ማለት ነው። ልንገራችሁ ብዬ ነው። ሻወሬ ምናምን ደግሞ ወስጄ አሞም ስስድ በኢየሱስ በጣም በጥፍሬ ወስጄ ለስንት ሰዓት ፕሮግራም ይዛል? 20 ደቂቃ ነው ያረፈ 39 ደቂቃ 39 ደቂቃ አበሻ ልማት ነው። ኮፍያዎቹስ አሉ? ያስተካከለች ነው። አሁን እየሄድን ነው። እጄ ተንቀጠቀጠባችሁ ከሆነ መኪና ውስጥ ስለሆንኩ ነው። እሺ እንጂ ከኔ ችግር አይደለም። መገናኛ ደርሰናል። ረፈደበት ሰዓት በጣም ነው ሄደው ያው ዲቦ እያለበሰች ነው። Perfect. Colorful white set. አይ አልፈልግም። አዛሊ ስለሆነ ለማድረግ ያሚን ሊቢዮን ግን ያሚን ሊቢዮን ሴት ነው ያልከው አይደለም። ዩቲዩብ ላይ ገባል አይቆረጥም። ትለይብኛል። በጣም ያምራል እውነት። ሞዴሏን እንትኗን ጨርሳለሁ። ጋይስ ቃጣልኩኝ። ኮፍያ ምናምን ጣልኩ። ወይኔ ጉዴ ደረስኩ። እናት ዛሬ ሶሪ ዛሬም ሰፈለሽ እስቲ ስራዎችሽ ዘሞዴሎች ይላል። እስቲ
ግሬድ ትይዝልናለች። እሺ እዘፍናለሁ፣ ከዜና በተጨማሪ እዘፍናለሁ። ነገር ግን አልተዘጋጀሁም፣ ግን ለእናንተ ክብር እሞክራለሁ። አዳኑ ባሴ ብሎ ዘፍኗል። ማልቱ አዳኑ ባሴ ማለት ምን አለያየን እናታችን አንድ ናት ብሎ ነው የዘፈነው። ታግዙኛላችሁ? ወመሊኑ ዲቤ ጀነቢ ታሚረጋ ወመሊኑ ዲቤ ጀነቢ ታሚረጋ ዲዛይነሮች ቀረብ በሉ። ዲዛይነሮች ገነት ፋሽን ዲዛይን፣ ገነት ፋሽን ዲዛይን እባካችሁ ቀረብ ቀረብ። ዲዛይነሮች ዲዛይነር ገነት ገብቼ ወረድኩኝ። እንዲህ ስላችሁ ነበረ። ሙሉ ቪዲዮ ነው እዚህ ላይ የምለቀው ከመጀመሪያ እስከ መጨረሻ ሰዓት ተውኝ ነበር፣ ግን ሰብስክራይብ አላደረጋችሁም። ሰብስክራይብ